بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. ود የፌዴራል መጅሊስ ምርጫን ለማሰባሰብ ወይ ደግሞ ለማቀናጀት የተመለመላችሁ ወንድሞችና እህቶች ባላችሁበት ቦታ የአላህ ህዝነትና ሰላም ይብዛላችሁ። ያው የፌዴራል መጅሊስ ምርጫ ቦርድ ይህንን ምርጫ በኦንላይን ምዝገባ ወይ ደግሞ በዌብ ቤዝድ አፕሊኬሽን ለማድረግ ሙሉ ዝግጅቱን አጠናቆ ስልጠና መጀመሩም ራሱ ይታወቃል። ስለዚህ ስልጠና ያልወሰዱም ስልጠና የወሰዱም በቀላሉ ይሄንን ስቴፖች ከተከተሉ አሁን ምን ሰጣቸውን ስቴፕ በመከተል ብቻ ምንም ስልጠና ሳይወስድ ማንም መመዝገብ ስለሚችል ኢንሻአላህ በጥሞና እንድትከታተሉን በዚህ አጋጣሚ ያሳሰብኳችሁ። ለምን ሰራው ስራ ደግሞ አላህ Subhanahu Wa Ta'ala ኢኽላሱን ይስጠን። ይሄ ትልቅ ሰደቀቱን ጃሪያ ነውና ለመጅሊሱ ትልቅ ነገር አስቀምጦ ማለፍ ነውና አላህ ይቀበለን፣ አላህ ይቀበላችሁ ያልኩኝ ቀጥታ ወደ ስልጠና ይሄዳለው ማለት ነው። ያው እያያችሁ እንደምትገኙት መጀመሪያ ከሞባይላችን ላይ ወይ ደግሞ ከኮምፒውተራችን ላይ ብራውዘር እንከፍታለን። ሜቢ ክሮም ብራውዘር ሊሆን ይችላል፣ ኤጅ ብራውዘር ወይም ደግሞ ሌላ ብራውዘር ሊሆን ይችላል። ሞባይል ላይ ከሆነ ብራውዘሩን ከከፈትን በኋላ ወደ ዴስክቶፕ ቪው እንቀይራለን። ላፕቶፕ ላይ ደግሞ ከሆነ ችግር የለውም። አሁን እኔ ከፍቼ እንዳለሁት ከከፈትን በኋላ በሰርች ባር ውስጥ emre.et የሚለውን ካስገባን በኋላ ኢንተር እንላለን። ስለዚህ ያው ይሄው ስክሪን ላይ እንደምታዩት emre.et ስታስገቡ ሳይን ኢን ቱ ዩር አካውንት የሚለውን ያዝመጣላችኋል። ዩዘር ኔም ይሄው እዚህ ውስጥ ዩዘር ኔም ወይ ኢሜይላችንን እንሞላለን። ከዛ ፓስወርድ እናስገባለን። አሁን ለስልጠና ሲባል ዩዘር ኔማችንና ፓስወርዳችን ተመሳሳይ ነው። ስለዚህ እዚህ ላይ አሁን የማስገባውን ዩዘር ኔም እና ፓስወርድ ነው የምትጠቀሙት። ለወደፊቱ በምርጫ ጊዜ ግን የተሰጣችሁት ዩዘር ኔም ኢሜይል እና ፓስወርድ ብቻ ነው የምትጠቀሙት። ፓስወርዱን ግን የዛኔ መቀየር እንችላለን። አሁን ግን ለስልጠና ስለሆነ ምንም መቀየር አያስፈልገውም። ቴስት የሚለውን ዩዘር ኔም ውስጥ እናስገባለን። ፓስወርድ ውስጥ ደግሞ ከ1 እስከ 6 1 2 3 4 5 6 እናስገባለን። ከዛ ሳይን ኢን ብለን እንገባለን። ይሄው ሳይን ኢን ብለን ስንገባ ለምሳሌ ላፕቶፕ ወይ ማን ነው በሞባይል ላይ ከሆነ ይሄንን ይደብቅብናል። በዚህ በኩል ያለውን ይደብቅብናል። እዚች አካባቢ ያለችውን 3 ነጥብ ወይ ደግሞ 3 ዘረስ ክሊክ አደረግን በኋላ ወደ ዴስክቶፕ ቪው እንቀይራለን ማለት ነው። ላፕቶፕ የምንጠቀም ማን ነው ሞባይል የምንጠቀም ከሆነ ላፕቶፕ ከሆነ ደግሞ ችግር የለውም። ይሄንን ነው የሚያመጣልን። አሁን እንደምታዩት ይሄ ዳሽቦርድ ነው። ይሄ ዳሽቦርድ ጠቅላላ የተመዝጋቢን እያሳየን ይሄዳል ማለት ነው። እኛ ከየትኛውም ቦታ ስንመዘግብ መዝገባውን እየጨመረ ይሄዳል። በመስጂዳችን ደረጃ ያስቀምጣል፣ በዞን ደረጃ ያስቀምጣል፣ በወረዳ ደረጃ ያስቀምጣል፣ በክልል ደረጃ ያስቀምጣል። ጠቅላላ በፌደራል ደረጃ ደግሞ አጠቃላይ የተመዘገቡትን የክልሎችንም ዳታ እያስቀመጠ ይሄዳል። ጠቅላላውን ሴት ወንድ እያለ ቶታሉን የተመዘገበው መስጂድ ራሱ እየለየ በየወረዳው እያስቀመጠልን ይሄዳል። ዳታ ማለት ትልቅ ሀብት ነው። አሁን በመጅሊስ ደረጃ በሀገር ደረጃ ራሱ እኛን የጎደለን ዳታ ነው። ዳታ የለንም። ስለዚህ የሆነ ኢንፎርሜሽን ለማግኘት ገና ደውለን ከክልል ደውለን የዞን ይሰጠናል፣ ከዞን ወጥተን የወረዳን ወስዳለን፣ ከወረዳ ገና የቀበሌ ደግሞ አግኝተን ገና የመስጂዱን ፈልገን ከዛ በኋላ መስጂዱን ስናገኝ ደግሞ ተሳስታችኋል ይባላል። ትክክለኛ ኢንፎርሜሽን ለማግኘት በጣም ይከብዳል። ምክንያቱም ጥሬ ዳታ ወይ ደግሞ ሮ ዳታ ስለሌለን። አሁን ግን አልহামዱሊላህ በምርጫው ምክንያት ይሄንን ዳታ ማስገባት ራሱ ለዛሬው ለምርጫው ብቻም ሳይሆን ለወደፊቱ ለመጅሊስ ስራ፣ ለተለያዩ ፋርዘር ኢምፕሩቭመንቶች፣ ለሪሰርች ለብዙ ነገር ጥቅም ይኖረዋልና ኢንሻአላህ ቀለል እያደረኩ ደግሞ ጥቅሙን እያስረዳው መሄዳለሁ። አሁን ይሄ በዚህ በኩል እንደምታዩት ሴቲንግ ስር ሪጅን አለ፣ ዞን አለ፣ ወረዳ አለ፣ ቀበሌ አለ፣ መስጂድ አለ፣ ሬጅስትሬሽን አለ። እነዚህ ወደፊት ምዝገባ ላይ አይታዩም። አሁን ለስልጠና ሲባል ነው። መዝጋቢው የሚያየው መስጂዱን ብቻ ነው፣ የሚመዘገበው መስጂዱን ብቻ ነው፣ የሚያየውን የተመዘገበው የመስጂዱን ብቻ ነው ማለት ነው። ኮንትሮል የሚያደርገው የመስጂዱን ብቻ ነው። ስለዚህ እንዴት አድርገን ምዝገባን ፈጽማለን የሚለውን እናያለን። ይሄው እዚህ እንደምታዩት ሬጅስትሬሽን የምትላለች ሬጅስትሬሽን የሚለው ላይ ክሊክ ስናደርግ ወደዚህኛው ዲያሎግ ቦክስ ወይ ደግሞ ስክሪን ይቀየርልናል። ከዛ ይሄው እዚህ እንደምታዩት ሬጅስተር ቮተር የሚል አለ። የተመዘገቡት ደግሞ እዚህ ተደርድሯል። አሁን አያችሁ በሁሉም በጀንደር በፎን ኤዱኬሽን እያንዳንዱ ምን ሞላቸው እዚህ ያስቀምጣል መዝግበን ስንጨርስ ማለት ነው። ስለዚህ ሬጅስተር ቮተር የምትለው ላይ
አንዴ ፕሬስ እናደርጋለን። ከዛ በኋላ መጀመሪያ ላይ የሚመጣልን ምንድነው ፎቶ እንድናስገባ ነው። እዚህ ፎቶ ላይ አንዳንድ ሰዎች ፎቶ አንነሳ ማንፈልግም ሊላችሁ ይችላሉ። አታስገድዱ። ማታወቂያውን ብቻ አንስቶ ማስገባት እንችላለን ማለት ነው። እንደገና ደግሞ ፎቶ ላይ ፕሬስ ስታደርጉ ሁለት አማራጭ እንዲያመጣ ይደረጋል። አንደኛው ምንድነው ቀጥታ ከካሜራችሁ ፎቶ እንድታነሱ፣ ሁለተኛው ደግሞ ከጋለሪ እንድትመርጡ ያደርጋችኋል ማለት ነው። ለምሳሌ አንድ አብረን እየሰራን እንሂድ። አሁን ይሄ ከጋለሪ ላይ የአንድ ሰው ፎቶ አስገባሁት። ይሄ ፎቶ ገባልኝ ማለት ነው እንደምታዩት። ቀጥሎ ያለው ፈርስት ኔም እስከ ላስት ኔም ድረስ ነው። ለምሳሌ ሙባረክ በሽር በድሩ የሚል ብናስገባ ይሄው እስከ አያቱ ድረስ አስገባን። ጾታው ምንድነው ይታወቃል። ሙባረክ ሜል ነው። ከዛ በኋላ የትውልድ ዘመኑን እንሞላለን። የትውልድ ዘመኑን ይሄው እዚህ እንደምታዩት መጀመሪያ ይሯ ላይ ክሊክ አድርገን ለምሳሌ እስኪ 1984 እናድርግ። ፌብሩዋሪ 28 1984 እናድርግ። ይሄው 84 መረጥኩኝ። ከዛ በኋላ ወሩ ፌብሩዋሪ ነው፣ ቀኑ ደግሞ 28 ነው። በቃ በዚህ መንገድ ዴት ኦፍ በርዙን እንሞላለን። ቀጥሎ ያለው ሜሪታል ስታተስ ነው። ሜሪታል ስታተስ አለማስገባትም እንችላለን፣ ግን ብገባ ደግሞ የተሻለ ነው። ምክንያቱም ግዴታ አይደለም፣ አስትሪክ የለውም። እንደ ዴት ኦፍ በርዝ እንደ ፈርስት ኔም አስትሪክ የለውም እና ግዴታ አይደለም ማለት ነው። ነገር ግን ይሄ የተመዘገበ ሰው ሲንግል ነው፣ ሜሪድ ነው፣ ዳይቨርሲድ ነው ወይስ ዊዶውድ ነው? ይሄንን ለየናል። ለምሳሌ አሁን ሜሪድ እንበለው። ከዛ በኋላ ይሄ የተመዘገበ ያለው ደግሞ ስራው ምንድን ነው? አካውንታንት ነው፣ አርኪቴክት ነው፣ አርቲስት ነው፣ ሼፍ ነው፣ ዶክተር ነው፣ ሳይንቲስት ነው፣ ነጋዴ ነው፣ መምህር ነው። አንዱን ስራ እንመርጥለታለን ማለት ነው። ለምሳሌ ይሄንን አርኪቴክት እንምረጥለት። ይሄ ለምንድን ነው? የተመዘገበውን ወንድና ሴትን ለይቶ ለማወቅ ዳታውን ከፈለግን ደግሞ የተመዘገበ ሰው በእድሜው ለይተን እንድናወጣ ዴት ኦፍ በርዝ ስላለን ማለት ነው። ተጨማሪ ደግሞ ምን ያክል ዶክተር ነው የተመዘገበው፣ ምን ያክል መምህር ነው የተመዘገበው፣ ምን ያክል ተማሪ ነው የተመዘገበው የሚለውንም ራሱ ዳታ በቀላሉ ከዚህ ላይ ለሪሰርችም ይሁን ለመጅሊስ ስራም ልናገኝ እንችላለን ማለት ነው። ይሄ አንድ ካታጎሪ ነው የጨረስነው። ሁለተኛ ካታጎሪ ላይ ያለው ደግሞ ኮንታክት ኢንፎርሜሽን ነው። የተመዝጋቢውን ስልክ ቁጥር፣ ኢሜይል አድሬስ ካለው ማስገባት እንችላለን፣ ከሌለው መተው እንችላለን። ለምሳሌ ስልክ ቁጥሩን 09 10 11 12 13 ብለን እናስገባ። ኢሜይል አድሬሱን ደግሞ ለምሳሌ ይሄው አስገባንለት። ሃውስ ነምበሩ ደግሞ ካለው አለው ነው፣ ከሌለው ደግሞ ኒው ብለን እናልፈዋለን። እየተመዘገበ ያለው ደግሞ መስጂዳችን እዚህ ውስጥ መተን መስጂዳችን ለምሳሌ መስጂዳችን አማር መስጂድ ነው ከሆነ አማር መስጂድ እንመርጣለን ማለት ነው። አሁን እዚህ ላይ እንደምታዩት የመስጂዳችሁ አማራጭ ስለመጣላችሁ እሱ መስጂድ ትመርጣላችሁ። አሁን ቀጥሎ ያለው ካታጎሪ ደግሞ ኤዱኬሽን እንደ ካታጎሪ የሚለው ነው። እዚህ ላይ ምንድነው የምንሞላው? ኤዱኬሽን ላይ የትምህርት ደረጃውን ምንም ትምህርት የሌለው ከሆነ ነው ኤዱኬሽን፣ ፕራይመሪ ኤዱኬሽን፣ ሰከንደሪ ኤዱኬሽን፣ ዲፕሎማ፣ ሰርቲፊኬት፣ ፈርስት ዲግሪ፣ ሰከንድ ዲግሪ፣ ሰርድ ዲግሪ ኦር ዶክትሬት ያላቸውን እንሞላላቸዋለን ማለት ነው። ይሄ ደግሞ የሚጠቅመው ምንድነው? ምን ያክል ዶክተር ተመዝግበዋል፣ ምን ያክል ማስተርስ ሆልደር አለን ከተመዘገቡ ውስጥ፣ ምን ያክል ዲፕሎማ ያላቸው አሉ የሚለውን ዳታ ለማግኘትም ይረዳናል ማለት ነው። ቀጣላይ ካታጎሪ ነው። ኤሌክሽን ካታጎሪ ላይ የመጅሊስ ምርጫ እንደምታውቁት በ5 ካታጎሪዎች ወይ ደግሞ በ5 ዘርፍ ነው የሚካሄደው። እሱም የወጣት፣ የሴት፣ የኡለማ፣ የስኮላር እና የጀነራል ነው። ስለዚህ አሁን እየተመዘገበ ያለው ሰው በየትኛው ቦታ ላይ ሊመርጥ ወይ ሊመረጥ የሚችለው? ወጣት ከሆነ ወጣት እንመርጥለታለን፣ ሴቶች ከሆኑ ሴት እንመርጥላቸዋለን፣ ኡለማ ከሆነ ኡለማ እንመርጣለን፣ ስኮላር ወይ ደግሞ ምሁራን ከሆኑ ምሁራን እንመርጣለን። የሚመዘገቡት ደግሞ በንግዱ ማህበረሰብ ወይ ደግሞ በጀነራል ማህበረሰብ ላይ ከሆነ በዛ ዘርፍ ስር ለምሳሌ ነጋዴ ሊሆን ይችላል፣ የመንግስት ሰራተኛ ሊሆን ይችላል። ሌሎቹም ቅድም ካነሳናቸው 4ቱ ዘርፎች ውጪ ከሆኑ ጀነራል ስር ይመዘገባሉ ማለት ነው። ስለዚህ ይሄም በፊሜል ካታጎሪ ስር ስንት ሰው ተመዘገበ፣ በዑለማ ካታጎሪ ላይ ስንት ተመዘገበ፣ ይህንንም ዳታውን በቀላሉ መለየት እንችላለን ማለት ነው። ቀጥሎ ያለው ዲዛቢሊቲ ነው። ዲዛቢሊቲ የአካል ጉዳት የሚጠቅም ምንድን ነው? አንድ የሆነ እርዳታ ቢመጣ እንኳን የትምህርት እድል ቢመጣ የተለያዩ ነገሮችን ስልጠና ቢመጣ ዲዛብል ለሆኑ ሰዎች ለመርዳትም ይሁን ስልጠና ለመስጠት ሊሆን ትምህርት እድል ለመስጠት ዳታ በቀላሉ እናገኛለን። ለምሳሌ አሁን ኢትዮጵያ ውስጥ ስንት አይነ ስውር ሙስሊም አለ? አናውቀውም። ስንት የጆሮ ችግር ያላቸው ሙስሊሞች አሉ? አናውቀውም።
ስለዚህ እያንዳንዱን ሰው ስሞላ ይሄንን በትክክል ከሞላን በሀገር ደረጃ በክልል ደረጃ በዞን ደረጃ በወረዳ ደረጃ በቀላሉ አካል ጉዳተኞችን መለየት እንችላለን ማለት ነው። ስለዚህ ሰውየው ፊዚካል ዲዘብል ከሆነ ቪዥዋል ከሆነ ወይ ደግሞ የአይን ችግር ካለበት ቪዥዋል ኢምፔርመንት ብለን እንሞላለታለን ማለት ነው። ቀጥሎ ያለው ኢንካም ሌቨል ነው። ኢንካም ሌቨል ለጊዜው አሁን በአራት ቦታ ነው ተከፍሎ ያለው። ቬሪ ሎ ከሆነ ይሄ ሰውዬ እየተመዘገበ ያለው ሰው እርዳታ ያስፈልገዋል ማለት ነው። በቃ መረዳት ያለበት ሰው ነው። ስለዚህ ሎ ኢንካም፣ ሚዲየም ኢንካም እና ሃይ ኢንካም ብለን እንለያለን። ግን ቬሪ ሎ ከሆነ ይሄ ሰውዬ ሊረዳ ይገባል። ስለዚህ ከሆነ ክልል ላይ ወይ ደግሞ ከሆነ ወረዳ ላይ መረዳት ያለባቸው ሰዎች አሉ ብናል ቬሪ ሎ የሚለውን ብቻ ፊልተር አድርገን ማውጣት እንችላለን ማለት ነው። እንዲህ አድርገን እንመርጥላቸዋለን። መርሐባ። ከዛ በኋላ መጨረሻ ላይ ቬሪፊኬሽን እንደ ዶክመንት የሚል አለ። ቬሪፊኬሽን ላይ ይሄ እየተመዘገበ ያለው ሰው በምንድን ነው እየተመዘገበ ያለው? በላይ አይዲ ነው፣ በፓስፖርት ነው፣ በበርዝ ሰርቲፊኬት ነው፣ ወይ ደግሞ በመንጃ ፍቃድ ነው፣ ወይ በትምህርት ቤት ማታወቂያ ነው። ያንን ማታወቂያ እንወስድና ቀጥታ በካሜራ በማንሳት ወይ ደግሞ ከሞባይላችን ወይ ደግሞ ከጋለሪያችን ላይ አፕሎድ እናደርጋለን። ለምሳሌ ይሄንን ፓስፖርት ልምረጥና አፕሎድ ሲድ ወደ ጋለሪ ይወስደኛል። ከጋለሪ ውስጥ አንድ እመርጥላቸዋለሁ። ከዛ በኋላ መዝጋቢውም ተመዝጋቢውም እንደ ፈርማ የሚያረጋግጠው አይ አግሪ ቱ ዘ ተርም የሚል አለ፣ አግሪመንት። እኔም መዝጋቢውም የመዘገቡት ነገር ትክክል መሆኑን የተመዘገበውም መዝገባው ትክክል ነው ብሎ ለኛ ማረጋገጫ ሲሰጥ እኛም ከዚህ ላይ ይሄ አግሪመንትን ክሊክ በማድረግ ሬጂስተር ቮተር እንላለን። እንደዛ ስንል ሰብሚቲንግ እያለ ነው። አሁን እንደምታዩት ይሄው እንደምታዩት ቮተር ሬጂስተርድ ሰክሰስፉሊ። ስለዚህ በቀላሉ እንዲህ አድርገን መመዝገብ እንችላለን ማለት ነው። ሁለተኛው ደግሞ ይሄ በእናንተ በመስጂድ ደረጃ የሚካሄድ ነው ማለት ነው። የሚቀጥለው ደግሞ የመስጂድ ምዝገባ በቅጽ ደረጃ ነው ወደ መስጂድ ሊመጣ የሚችለውና ቅጹን በትክክል እንድትሞሉ እሱንም ፈጠን አድርጌ ኢንሻአላህ ለማሳየት እሞክራለሁ። መስጂድ አድ ለማድረግ ይሄው ሞስክ የሚለውን መስጂድ የሚለውን ክሊክ እናደርጋለን። ይሄን የምታዩት ከዚህ በፊት የተመዘገቡ መስጂዶች ናቸው። የተመዘገቡ መስጂዶች ናቸው። አዲስ ለመመዝገብ ምን እናደርጋለን? ክሬት መስጂድ የሚለው ላይ ክሊክ እናደርጋለን። ክሊክ መስጂድ ስንል ቅድም እንደ ተመዝጋቢን እንደ መዘገብ ነው የመስጂዱንም ሁሉም ኢንፎርሜሽን እናስገባለን። ለምሳሌ ክሬት ኒው መስጂድ አለ። ለምሳሌ መስጂድ ኔም አንሳር፣ ከዚህ በፊት የተሰጠው መስጂድ ኮድ ካለ በመጅሊስ በኩል የተሰጠው የመስጂድ ኮድ ካለ እንሞላለን፣ ከሌለ እንተዋለን። ይሄ አንሳር መስጂድ መቼ ነው የተመሰረተው? መሰረተ ድንጋዩ የተጣለ መቼ ነው? 1986 እንሞላለታለን። ይሄ መስጂድ እየተዳደረ ያለው በማን ነው? በወቅፍ ነው? በመጅሊስ ስር ነው? ኦርጋናይዜሽን ሲባል ያው መጅሊስ ነው፣ በናዝር ነው። የሆነ ሰው ወቅፍ ካደረገ በኋላ አንተ አስተዳድርልኝ ብሎ ለሆነ ሰው ሰጥቶ ያ ሰውዬ እያስተዳደረ ነው። በእንዲህ በኩል ይሄንን እንለያለን። ከዛ በኋላ በመጅሊስ በኩል የተሰጠው የሰርቲፊኬት ነምበር መስጂዱ ካለው ያንን እንሞላለን፣ ከሌለው ባዶውን እንተዋለን። ስፔሻል ኔም ፕሌስ ለምሳሌ በእናንተ ወረዳ ውስጥ ወይ ደግሞ በእናንተ ቀበሌ ውስጥ በእናንተ አካባቢ ሁለት አንሳር መስጂዶች ሊኖሩ ይችላሉ። ስለዚህ የአንዱ አንሳር መስጂድ አካባቢውን ተብሎ ይጠራል። በአካባቢው ይለያለን ማለት ነው። ለምሳሌ አንሳር መስጂድ አየር ጤና አካባቢ ያለው እንደ አዲስ አበባ ልውሰድና አንሳር መስጂድ ቦሌ ያለው አንሳር መስጂድ ጎፋ ያለው ብለን እንለያለን። ጎፋ ካል በቃ አንሳር ጎፋ ያለው ነው ማለት ነው። አየር ጤናና ቦሌን አይመለከትም ማለት ነው። ስለዚህ ስፔሻል ቦታ እንመርጣለን። ለምሳሌ ይሄንን አንሳር መስጂድ አየር ጤና፣ ስለዚህ የአየር ጤናው አንሳር መስጂድ ነው፣ በዚህ እንለያለን። ከዛ ወረዳውን እንሞላለታለን። ቀበሌ ያው በከተማ ደረጃ ከሆነ አንሞላውም፣ በዞን ደረጃ ከሆነ ደግሞ ቀበሌውንም እናስገባለታለን ማለት ነው። ከዛ በኋላ ሪሊጂየስ ሊደርሺፕ የኢማሙ ስም የኢማሙ ቁጥር ነምበር ማለት ነው። ለምሳሌ ሙሐመድ ሼኽ ሼኽ አፍወን ሙሐመድ አህመድ ናቸው። ስልክ ቁጥራቸውን እናስገባለን። እንዲህ ያደረግን የሙአዚኑንም ስም እናስገባለን። ሙአዚን ለምሳሌ ኡስታዝ ሳሊሕ አሚን ብለን ገምትና እዚህም ስልክ ቁጥሩን እናስገባለታለን ማለት ነው። ኦኬ፣ ስልክ ቁጥሩን ካስገባን በኋላ ቀጥሎ ያለው ፊዚካል ዲቴይል ነው። የመስጂዱ ስፋት በስኩዌር ሜትር ስንት ነው? 1000
የእናንተን ካርታ ላይ ካለው ከካርታው ላይ ከሌለው ደግሞ በኤስቲሜሽን ትሞላላችሁ። ነምበር ኦፍ ጀማ ባለፈው የመስጂዳችሁን ዳታ ሲሰሩ በኤስቲሜሽን እንድሞላችሁ መስጂዳችሁ ላይ ሊመዘገብ የሚችለው ጀማ ምን ያክል ነው 500 ያንን እንሞላለን ማለት ነው። ዲስታንስ ለምሳሌ ከአንሳር መስጂድ ቀጥሎ ያለው መስጂድ ቅርበቱ ምን ያክል ነው? በኪሎ ሜትር ከሆነም በሜትር ነው የምንለየው። ለምሳሌ 1.6 ኪሎ ሜትር ነው። ስለዚህ 1600 ሜትር ነው። ያንን እንሞላለታለን። ይሄ ደግሞ ለምንድን ነው የሚጠቅመው? አንድ መስጂዶችን አንድ ላይ ጠርቶ ቅርብ ያሉ መስጂዶችን አንድ ላይ ጠርቶ ስልጠና ለመስጠት ስብሰባ ለማካሄድ እንዲሁም አንድ ላይ መጥቶ ምርጫ ለማካሄድም ከተፈለገ እንደዛ ለማድረግ ቅርበቱን ለመለየት ነው ማለት ነው። ፋሲሊቲ አሁን እዚህ ላይ የምታዩት ፋሲሊቲ በዓለም ደረጃ አንድ መስጂድ ሊኖረው ይገባል ተብሎ የተቀመጠ ነው። የኛ መስጂድስ ከዚህ ውስጥ ምን ያክል ፋሲሊቲ ያሟላል? የኛ ያለውን ብቻ እንመርጣለን። እስቲ እዚህ ላይ መልቲፕል ቼክ ይቻላል ማለት ነው። ምህራብ አለው፣ መንበር አለው፣ ምንጣፍ አለው፣ ዲጂታል ክሎክ አለው፣ ሳውንድ ሲስተም አለው፣ ኤሲ አለው፣ ቁርአን ሼልፍ አለው፣ ውዱ ቦታ አለው፣ ሽንት ቤት አለው፣ ሻወር አለው፣ የሴቶች መስገጃ አለው። ይሄ ሁሉ የኛ መስጂድ ካለው ቲክ 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 እናደርጋለን። ከሌለው ደግሞ እንተዋለን። ለምሳሌ እዚህ ላይ አዎ ምህራብ አለው፣ የሴቶች መስገጃ ቦታ አለው፣ ውዱ ቦታ አለው፣ ቶይሌት አለው፣ ሻወር የለውም አልፋለሁ፣ ላይብረሪ የለውም አልፋለሁ፣ ኢማም ኦፊስ አለው። እንዲህ ያልን እናልፋለን ማለት ነው። ይሄ ደግሞ ለምንድን ነው የሚረዳን? መስጂዳችን ስታንዳርዱን ለማውጣት ይረዳል። የትኛው መስጂድ ምን አለው ለወደፊት ይሄኛው መስጂድ ይሄን ሊኖረው ይገባል ተብሎ እቅድ እንዲያዝበት ለዛም ይረዳል ማለት ነው። ቀጥሎ ያለው ፊቸርስ ኤንድ ሰርቪስስ ነው። ይሄ ደግሞ የመስጂዱ ጁምዓ ይሰገድበታል ወይ? ያው እንደምታውቀው በፍቅህ ደረጃ አንድ መስጂድ ጁምዓ ለመጀመር ወይ ጁምዓ ለመስገድ ማእሙሙ ወይ ደግሞ የመስጂዱ ጀማ 40 መሙላት አለበት ይባላል። ያው አፉ በሉኝ ይሄ እኔ ፈትዋ አይደለም የሰማሁትን ነውና እንዳጋጣሚ መስጂዱ 1600 ሰው አለው። ነገር ግን ጁምዓ ይሰገድበትን ከተባለ ለምን መጅሊሱ ከዚህ ላይ አንድ ዳታ ይወስዳል ማለት ነው። ዓሊም ስለሌለ ነው። በትክክል ኹጥባ የሚያደርግ ስለሌለ ነው። ለምንድን ነው ጁምዓ የማይሰገድበት? አዎ ዓሊም ስለሌለ ነው። ስለዚህ ዓሊም ይመደባል ማለት ነው። ሌላ ሀስ ፊሜል ፕሬየር የሴቶችን መስገጃ ቦታ አለው ወይ? መስጂዱ ታሪካዊ ነው ወይ? ለምሳሌ እንደ ነጃሺ መውሰድ እንችላለን። ብዙ ዓመታትን ያስቆጠሩ መስጂዶችን መውሰድ እንችላለን። ብዙ ዓሊሞችን ያፈራ የዛሬ 500 ዓመት፣ የዛሬ 300 ዓመት፣ የዛሬ 100 ዓመት፣ የዛሬ 50 ዓመት የተገነባ ታሪክ ያለው መስጂድ ሊኖር ይችላል። ሂስቶሪካል ከሆነ ታሪካዊ መስጂድ ከሆነ ሂስቶሪክ መስጂድ የሚለውን ቼክ እናደርጋለን። ይሄ የሚመዘገብን ያለነው መስጂድ ካርታ አለው? ሀስ ካዳስትራል ማፕ የሚለው እናስቀምጣለን። ያ ማለት ምን ያክል ከተመዘገቡ መስጂዶች ምን ያክሉ ካርታ አለው ምን ያክሉ ካርታ የለውም በቀላሉ አይደንቲፋይ እናደርጋለን። ካርታ ያላገኙ እንዴት ካርታ ማግኘት ያለባቸው በየደረጃው እቅድ ይወጣበታል ማለት ነው። ለዚህ ይረዳናል። የመጨረሻ የመስጂድ ኮሚቴ ነው። እንደምታውቁት በዘንድሮ የመጅሊስ ምርጫ ላይ የመስጂድ ኮሚቴ ምርጫ የለም። አሁን ያሉት የመስጂድ ኮሚቴዎች ናቸው የሚቀጥሉት። ነገር ግን የመስጂዱ ኢንፎርሜሽን ሙሉ እንዲሆን የኢማምና የሙአዚን ወስደናልና በተጨማሪም የእያንዳንዱ የመስጂድ ኮሚቴ ስሙ ለምሳሌ ይሄ አቶ ሚፍታህ ለምሳሌ አቶ ሚፍታህ የሚባል የዚህ መስጂድ ኮሚቴ ነው። አቶ ሚፍታህን እንሞላለታለን። ፎን ነምበር እንደ ቅድሙ ስልክ ቁጥራቸውን እናስገባለን። ፖዚሽናቸው ቼርማን እናስገባለን ማለት ነው። ከዛ በኋላ አድ ኮሚቴ ሜምበር የሚለውን ከዛ ቼርማኑ ቫይስ ቼርማኑንም ወይ ደግሞ ምክትሉን እንቀጥልበታለን። አድ እያልን ጸሐፊን፣ አካውንታንቱን፣ ካሸሩን ያሉትን የመስጂድ ኮሚቴዎችን እናስገባለን። መጨረሻ ላይ የምናስገባው ምን ይሆናል? ጨርሰናልና ክሬት መስጂድ የሚለውን ክሊክ እናደርጋለን። ይሄ ከዛ በኋላ እንደምታዩት ኢንቫሊድ አለ። ያ ማለት ያልገባ ዳታ አለ ማለት ነው። ረስተን ወይ ደግሞ ሳናስገባ የመጣ ነው። አያችሁ መስጂድ ኮድ አስገባ ግዴታ አለ። ይሄ ነገር ፍላጎት መሆን አለበትና ኢንሻአላህ ወደፊቱ እናስተካክለዋለን እናየዋለን። እዚህ ላይ ለምሳሌ አሁን አንሳር 001 ይሄ ግዴታ መሆን የለበትም ኦፕሽናል መሆን አለበት እንደስሙ። ይሄንን ኢንሻአላህ እናስተካክለዋለን። ክሬት መስጂድ የሚለውን ክሊክ እናደርጋለን። ከዛ በኋላ መስጂድ ክሬትድ ሰክሰስፉል ያለ በእንዲህ አይነት መንገድ በሚመጣላችሁ ቅጽ ትክክለኛ ዳታ ሞልታችሁ ትልኩልናላችሁ። ኢንሻአላህ በዚህ ላይ ኦንላይን ስልጠና ስንሰጥ መሻሻል አለበት መጨመር አለበት የተባለ ብዙ አስተያየቶች ተሰጥቷልና ምዝገባ ሲጀምሩ ደግሞ ያነሳችሁት የሰጣችሁት ኮሜንቶች ተጨምሮበት
በዚሁ ተመሳሳይ ኢንሻአላህ ክሬት ተደርጎ የሚመጣላችሁ ይሆናል። ስለዚህ ስልጠናም ያልወሰዳችሁ በቀላሉ ይሄንን ስቴፕ ተከትላችሁ መመዝገብ ትችላላችሁ። ስልጠና የወሰዳችሁ ደግሞ አሁንም አዲሽናል ይሆንላችኋል ብለን ነው ይሄንን ቪዲዮ በፌዴራል መጅሊስ ምርጫ ቦርድ ደረጃ የተቀረጸውና ይሄንን ይመስላል። የምንሰራውን ስራ ውስጥ አላህ ኢኽላስ ያደርግልን፣ አላህ ይወደድልን፣ አላህ ይወደድላችሁ። ጥያቄ ካላችሁ ደግሞ በውስጥ መስመር በግሩፓችን ላይ ጽፋችሁ በመላክ ትችላላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከእናንተ ጋር የነበርኩኝ መምህር በድሩ መሐመድ ነኝ።